በአዲስ አበባ እስር ቤት ውስጥ ኤርትራውያን ተገደሉ። ኤርትራውያኑ እስረኞች የተገደሉት በመንግስት ወታደሮች መሆኑም ተሰምቷል። ኤርትራውያኑ እስረኞች የተገደሉት በመንግስት ወታደሮች መሆኑም ተገልጿል። የብልጽግናው መንግስት ከሻዕቢያ ጋር የነበረው መርህ የለሽና የጥፋት ጥምረት ካበቃ በኋላም በኢትዮጵያ ያሉ ኤርትራውያን ችግር ውስጥ መውደቃቸው ተደጋግሞ ሲነገር ቆይቷል። ኤርትራውያንን ከማሰር ጀምሮ ድንበር ድረስ ወስዶ እስከ ማባረር የደረሰ ተግባር መፈጸሙንም የተባበሩት መንግስታትና ያገዛዙ የሰብአዊ መብት ኮሚሽን እንደዚሁም ዓለም አቀፍ የመገናኛ ብዙሃንም ሲዘግቡት የቆዩ ጉዳይ ነው። በጅምላ የታፈሱ ከታሰሩት ውስጥ 2 ኤርትራውያን በአዲስ አበባ መገደላቸውም ተሰምቷል። በጥቃቱ 11 ሰዎች ቆስለዋልም ተብሏል። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 በሚገኝ እስር ቤት ውስጥ የተገደሉት ኤርትራውያን ሃኒባል ሶሎሞንና አታክልቲ ኢሳያስ የተባሉ የ18ና የ20 ዓመት ወጣቶችም ናቸው። ባሳለፍነው ታህሳስ 14 ከአዲስ አበባ ልዩ ልዩ ስፍራዎች መታወቂያ ያልያዛችሁም በሚል 37 ኤርትራውያን ታፍሰው የታሰሩ ሲሆን እነዚህም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ታስረው ይገኛሉ ያሉት ቤተሰቦቻቸው አንዳቸውም ፍርድ ቤት አልቀረቡም፣ ቤተሰብ መጠየቅ አልተፈቀደለትም ብለዋል። እስረኞቹ ከታሰሩበት እስር ቤት ሊያመልጡ ነበር በሚልም 12 ጥይት የተኮሰው ፖሊስ ሃኒባልና ታክልቲን ገድሎ ሌሎች 11 ሰዎችን ደግሞ አቁስሏልም ነው የተባለው። ባሳለፍነው ጥር 13 በተፈጸመው በዚህ ጥቃት በጥይት የተመቱት 2 ሟቾች በዕለቱና በማግስቱ ህይወታቸው ያለፈ ሲሆን የቆሰሉት ሰዎች ደግሞ ሕክምና አላገኙም ሲሉ የተጎጂ ቤተሰቦች ለኢትዮ ፎረም ተናግሯል። የተገደሉት ኤርትራውያን አስከሬናቸው ጳውሎስ ሆስፒታል እንዲገባ ከተደረገ በኋላ የት እንደደረሰ አናውቅም ያሉት ቤተሰቦች አስከሬን እንዲሰጠን ብንጠይቅም የሚተባበረን አጣንም ብለዋል። ከዛን ዕለት ጀምሮ የታሰሩት ኤርትራውያን ግን እስካሁን ድረስ ፍርድ ቤት ቀርበው የማያውቁ በቤተሰብም የማይጠየቁ ሆነው ቀጥለዋል ነው ያሉት። በአዲስ አበባ በተለያዩ እስር ቤቶች በርካታ ኤርትራውያን ታስረው እንደሚገኙ ከዚህ በፊት መዘገባችንም ይታወሳል።